መጽሐፍ ቅዱሳችን ውስጥ እንደዚህ አይነት ቃል እያለ እንዴት ነው ክርስቲያን ተስፋ የሚቆርጠው የሚያዝነው የሚጨነቀው? ተራሮች ይፈልሳሉ፣ ኮረብቶች ይወገዳሉ። ሪሊ እግዚአብሔር ተራራ ሲፈርስ አይተን እናቃለን? ተራራ ሲጓዝ አይተን እናቃለን? ተራራ ሲፈረዳ አይተን እናቃለን? ኔቨር። ግን by any chance ምናልባት በሆነ አጋጣሚ በሆነ ቴክኖሎጂ እንኳን ቢፈርስ ቸርነቴ ግን ካንቺ ዘንድ አይፈልስም። ላንቺ ያለኝ ፍቅር፣ ላንቺ ያለኝ ቸርነት፣ ላንቺ ያለኝ ርህራሄ፣ ላንቺ ያለኝ ምህረት ካንቺ ዘንድ አይፈልስም። የሰላሜም ቃል ኪዳን አይወገድም። ላንቺ የገባሁት ፕሮሚስ፣ ላንቺ የገባሁት ይሄ ቃል ኪዳን በፍጹም አይወገድም ይላል መሐሪሽ እግዚአብሔር። ማን ይሄንን የሚለው? ትራምፕ ነው? አብይ አህመድ ነው? ቢል ጌትስ ነው? ኤለን ማስክ ነው? ኖ፣ እግዚአብሔር። ይሄ ሰማይና ምድርን የፈጠረ ይሄ ዓለማትን ያጸና ይሄ ታላቅ አምላክ እንዲህ ብሎ ቃል ኪዳን ገብቷል። ለዘላለም እምራችኋለሁ። ወገኖቼ የማን አምላክ ነው በዚህ ልክ ምህረት ሊያደርግ የሚወድ? የማን አምላክ ነው በዚህ ልክ ፍቅርን ሊያደርግ የሚወድ? I have never seen a God like this። ወገኖቼ በምንም ኃጢአት ውስጥ በምንም ችግር ውስጥ ብትሆኑ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የእግዚአብሔር ምህረት ትላንት ጠብቆናል። የእግዚአብሔር ምህረት ለነገም ያኖረናል።